እንደሚታወቀው በባለፈው ጨዋታ ቼልሲ ቨርሰስ ማንቸስተር ዩናይትድ አሸንፏል። ለማንቸስተር ዩናይትድ በጣም አስፈላጊ የሆነ 3 ነጥብን በስታንፎርድ ብሪጅ ሄዶ አግኝቷል እና በዚህ ቪዲዮ የምንመለከተው የሁለቱን አቀራረብ ወይም ደግሞ ታክቲካል አናሊሲስ አብረን የምናየው ይሆናል ማለት። እንደሚታወቀው የቼልሲ እና ማንቸስተር ዩናይትድ ጨዋታ በፈርስት ሃፍ ነው ውስጥ ያለቀው። ሰከንድ ሃፍ ላይ አብዛኛውን ጊዜ ቼልሲ በጣም ኳስን ያዘኝ፣ ነገር ግን 3 ነጥብን ይዞ የወጣው ዩናይትድ ነው። በፈርስት ሃፍ ላይ የነበራቸው አፕሮች ምን አይነት ነበረን ካለን እንደሚታወቀው ሁለቱም ባክፎር ናቸው። 4-2-3-1 የቼልሲ ማስተላለፍ 4-2-3-1 ነበረ። ነገር ግን ቼልሲዎች ምን ሲያደርጉ ነበረ? እዚህ ጋር ኔቶ አለ፣ እዚህ ጋር ኤስቴቮ አለ። ከኳስ ጋር ምን አይነት አፕሮችን ይዘው መጡ? ኩኩሬላን በጣም ሃይ ፑሽ ያደረጉና ፓልመር ወደዚህ ያመጣሉ። የኛም ባክ ፋይቭ በጣም ወደኋላ ይስባሉ። እንዲሁም ደግሞ ምን ያደርጋሉ? እዚህ ጋር ሃቶን ወደ ራይት ፎፋና፣ ከዛ እዚህ ጋር ደግሞ ጉስቶ አርግተው ይጫወታል። ከዛ ዩናይትድ ለዚህ አፕሮች ምን አይነት ምላሽን ሰጠ ካለን ደግሞ ምንድነው ያደረገው? ኳስን በሚይዙበት ታይም ላይ ምን አደረገ? ዩናይትድ በባክ ፎር በፍሮንት ፎር ነበር የተከላከለው። ከዛ ኳስ በሚመጣበት ታይም ላይ ዩናይትድ በጣም ሰግጦ ሲከላከል የነበረው ሴንተራል ፕሮግሬሽን ለመከልከል ነበር ማለት። ስለዚህ ምን አደረጉ? እዚህ ጋር እንበሞ አለ፣ እዚህ ጋር ብሩኖ አለ፣ እዚህ ጋር ሴሽኮ አለ፣ እዚህ ጋር ሁኛ አለ። ስለዚህ ይህንን አፕሮቼታችሁ ከሆነ ፔፕም ለአርሴናል የተጠቀመው ታክቲክ ቢኖር ምን አይነት ነበረ? ካራባው ፋይናል ላይ 4-2-4 ነበር። ወደ ቴናግ ሲስተም ከተመለሰ ኤፍ ኤ ካፕ ፋይናል በፔፕ ጊዜ የዛን ጊዜ የበላን ጊዜም 4-2-4 ፎርሜሽን ይዞ ገብተው ነበር የዛን ጊዜ እና ዩናይትድ ምን ሲያደርግ ነበረ? ሴንትራል ፕሮግሬሽንን ካይሴዶና ኤንዞ ኳስ እንዳይዙ ሲከለክል ነበር። እንዲሁም ደግሞ ወደ እገሌ ወይ ደግሞ ወደ ክንፈሌ ኳስ እንዲሄድ ዩናይትድ ሲገፋ ነበር ማለት ነው፣ የቼልሲዎችን ተጫዋቾች ማለት ነው። እንዲሁም ደግሞ ሌላ ደግሞ ዩናይትድ ደግሞ ምን ሳደርግ ነበር ካልን እዚህ ጋር ፕረስም እያደረገ አልነበረም ዩናይትድ እንደ ሌላው ጊዜ ወይ ደግሞ እንደ ማንሲቲ ጨዋታ በባለፈው እንደተጫወት ነው ሰገጠው ፕረስ ሲያደርጉ አለ። ምንድነው በአሁኑ ላይ በጣም ፔሸንት ነበራቸው። ከዛ ወዲህ ሁለቱም ፈርስት ሃፍ ላይ በጣም ኮንሽስ ነበሩ ሲጫወቱ። ሌላ ደግሞ ዩናይትድ ደግሞ ምን አይነት ምላሾችን ደግሞ ሲሰጡ ነበር ደግሞ ሰናይ ብለን ደግሞ ሰናይ የሆነ ታይም ላይ እዚህ ጋር ዳሎ ኳስን ካገኘ በኋላ እዚህ ጋር ደግሞ እንበሞ ነበረ። ከዛን ኳስን ለብሩኖ ሰንጥቆ በሰጠበት ታይም ላይ እንበሞ ይህንን ባክ ስፔስ እንዳለ አታክ ሲያደርግ እንመለከታለን። ከዛ ወዲህ ብሩኖ ፓስን ካደረገለት በኋላ እዚህ ጋር ፕሬዠር ስር ሆኖ ግን ኳስን ተሰጠው። ከዛ ወዲህ እዚህ ጋር ኩኛ ነበረ። ኩኛ ኤክስትራ ተችን ነክቶ በጣም ተሳስቶ ነበር ማለት ነው። ነገር ግን ፈርስት ሃፍ ላይ ተመሳሳይ ሲኩዌንስ ደግሞ እዚህ ጋር ደግሞ ታያላችሁ። ከዛም ምንድነው የተፈጠረው ካለን እዚህ ጋር እንበሞ ዲፕ ነበረ። ከዛም ብሩኖ ደግሞ ይህንን ስፔስ ደግሞ አታክ ሲያደርግ ደግሞ እንመለከታለን። እዚህ የተከላካዮችን ጀርባ አታክ ሲያደርግ ደግሞ እንመለከታለን። እንበሞ ለብሩኖ ፓስ በሰጠበት ታይም ላይ እዚህ ጋር የነበረው ጋር ናቸው ከኩሬላ ጋር ብሩኖን 2-1 ነበር ያገኘ። ከዛ ወዲህ ቤንጃሚን ሴሾ ደግሞ ይሄኛውን ተከላካይ ትኩረት ሳበ። ከዛ ወዲህ ኩኛ ይሄኛው መጣ። ከዛ ወዲህ ወደዚህኛው ክንፍ ወስዶ ክሮስን ባረገበት ታይም ላይ ኩኛ ይሄንን ጎል አገባ ማለት ነው። ከዛ ለዩናይትድ በጣም አስፈላጊ የነበረ ጎል ነበር ማለት ነው። ከዛ ወዲህ ቼልሲ የተለያዩ ሙከራዎችን ደግሞ ሲያደርግ ነበረ። ምን አይነት ሙከራዎችን ሲያደርግ ነበር? ብዙ ጊዜ አንገል ገጭቶበታል። አይ ቲንክ 3 ወይ 2 እና በዚህ ማች ላይ ዩናይትድ አይተን የማናውቀው ታክቲክ ቢኖር ይሄ በፍሮንት ፎር ፕረስ ማድረጉ ብቻ ነው። ሌላው ተመሳሳይ ነው። ከዛ ሌላ ደግሞ በዚህኛው ማች ላይ ደግሞ በጣም ኢንዲቪዥዋል ኳሊቲም ደግሞ ዩናይትድ እንደነበረው እናያለን። ኮቢ ሜኖ በጣም አሪፍ ነበረ። ኮቢ እዚህ ጋር ካዝሜሮም መጥፎም አልነበረም። እንዲሁም ደግሞ ሄቨን በጣም አሪፍ ነበረ። ብዙ ታይም ሆኖት ነበር ለዩናይትድ ከተጫወተ፣ ግን ኤደን ሄቨንም በዚህኛው ማች ላይ በጣም አሪፍ ነበረ። ማዘራው ወይም ያለ ቦታውም ቢሆን አሪፍ ነበረ። ከዴላፕ ጋር በጣም ፋይት ላይ ነበሩ ማለት ይቻላል። ፓልመር አሪፍ ጌም አሳልፈ ማለትም አይቻልም፣ መጥፎም አልነበረም። ኤስቴቮ በማል ተቀየሩ በመውጣቱ ዩናይትድ በጣም ተጠቅሟል። ምክንያቱም አሌሃንድሮ ጋርናቾ የዩናይትድ ቤስት ፕሌየር ነበረ። በውስጡ ሬድ ነው እሱ ልጅ እና እንዲሁም ደግሞ ሁኛም አሪፍ ነበረ። ብሩኖ ባይኖር እኔ ኮቢ ሜኖ ማን ኦፍ ዘ ማች እሰጠዋለሁ። እንዲሁም ደግሞ ላሚስም ደግሞ የተለያዩ ሴቦችን ደግሞ ሲያደርግ ነበረ። አጠቃላይ ዩናይትድ ኢንዲቪዥዋል ኳሊቲዎችም ቼልሲን ዶሚኔት አድርገዋል። ለቻምፒየንስ ሊግ ስፓት ነበር ሁለቱም ፋይት ሲያደርጉ የነበረው። አይ ቲንክ ዩናይትድ የቻምፒየንስ ሊግን ስፓት ያረጋገጠ ይመስለኛል። ከሁለት ጌም በኋላ አይ ቲንክ የቻምፒየንስ ሊግ ጉዳይ የሚያበቃ ይመስላል ሳስበው እና ዩናይትድ አሁን ሶስተኛ ላይ ነው ያሉት። ለዩናይትድ በጣም አሪፍ የሆነ ነጥብን ይዘው ወጥቷል። በቀጣይ ቪዲዮ እስከምንገናኝ ድረስ በተለያዩ ታክቲካል እንዲሁም ደግሞ ፕሪዲክሽን፣ ፕሪ ማቾች፣ ፕሪ ላይና እሱ አይነት ላይ እስከምንገናኝ ድረስ ደህና ሁኑ።